በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው ውድ ኦርቶዶክስ ልጆቻችን በወልያ አራብሳ የጎሽዬ ዞን ቅድስት ጸበል ማርያም ገዳም ላይ እንገኛለን። አሁን ያለነው ከዋሻ ቤተ መቅደስ ጎን ነው ያለነው። ይሄ ናኩሰላም ጸበል ይባላል። ይህ ቦታ እንደምታዩት የተመሰረተው 2017 መስከረም 16 ቀን ነው። አሁን 2 ዓመት አስቆጥሯል። ባጭሩ ቤተ መቅደሷም ጽላቷም ከቤተ መቅደሱ የገባችው ግንቦት 22 2018 ነው። ቅዳሴ ቤቱ የተከበረው ግንቦት 23 2018 ተከብሯል። በዚህ ቦታዎች 37 የበዓቱ ዋሻዎች፣ 7 ቤተ መቅደሶች፣ 14 ምዕራፋት ጸበላቶች እስካሁን ተገኝተው በአገልግሎት እየሰጡ ይገኛሉ። እንግዲህ ይህንን ቦታ ለማሳደግ ለማሳወቅ ብዙ ልጆቻችን እየተነሱና እየወደቁ ይገኛሉ። እናንተም በዚህ የምትከታተሉ ውድ ኦርቶዶክስ ልጆቻችን ይህንን ገዳም ለማስተዋወቅ በገንዘባችሁ በሐሳባችሁ መርዳት የምትችሉ ሰዎች አካውንትም አላት ገዳሟ። አካውንቷ 1073 63 00846 የጎሽዬ ዞን አዲስ ቤተክርስቲያን ይላል ስሙ። በዚህ ማድረግ ትችላላችሁ። ስልክ ቁጥርም የኮሚቴዎች አሉ 092526 3678 0920 19 0105 0911 29 05 09 እነዚህ ይገኙበታል። ለበለጠ መረጃ በዚህ እየደውላችሁ መጠየቅ ትችላላችሁ። በሐሳባችሁ በገንዘባችሁ በእውቀታችሁ እየተከታተላችሁ እንድታግዙን በቤተክርስቲያናችን ጥሪዋን ታስተላልፋለች። አድራሻው ከምስራቅም ከምዕራብም ከሰሜን ክልል የምትመጡ ሰዎች መጨረሻው ወልያ አራብሳ ቂርቆስ አደባባይ ነው። ከሱ ወረድ እንዳለ ወጣቶች አሰልፈን መንገዱን የሚያዘጋጁ እግር የሚያጥቡ የሚያሳዩ ስለምናዘጋጅ በዚህ ቁጥር መደወል ይችላሉ።